በቃ ካል ያ ሰው ለምን ለሷ ጊፍት ሊሰጥ ቻለ? አንድ ነገር ስትናገር አንበሳ 2 3 4 5 6 7 እየተቆጠረ የሚወርድላትኝ ምን ያክል መረጃ ቢኖራት ነው እሷ? አንድ እርስ በርስ ጠላት ስለሆኑ አንዱን መጉዳት ይፈልጋሉ። በማ ምክንያት? በሷ ምክንያት። ይሄ ነው የታየኝ። ቢሆንም ኖ የፈለገ መጉዳት ሰውን በሰው መጉዳት በተአምር እኔ ንጹህ ሰው እስከሆንኩ ድረስ መጋፈጥ ነው እንጂ የምችለው ለሰው ስለከፈልኩኝ አይደለም። እሷም ትልቋ ሴትዮ ካላለች ቆይ ኖ ሰላምዬ ካላለች ማለት ነው ያን ያክል አፈርታት እኮ ለፍልፋለች። ያን ያክል አንበሳ የምታወርድበት ምንም አይነት ምክንያት የላትም። ሴትዮይቱ የምታደርገው ድርጊት ጥፋት አለባት ብትሉ ቆም ብለን ማንም ሰው ብናስብ ማለት ነው አንድ ሰው የሰውን ህይወት የመጀመሪያ ሲዋደዱ ያወሩትን ያሙትን እየተከፋፈሉ ሁሉም እየተከፋፈሉ ያወሩትን ያሙትን ሚስጥር ሲደርሳት አወጣለሁ እያለች ማንም ሰው ካልፈራ መስጠት አይችልም። እኔ አሁን ካልገደልኩ ገለሻል ብለው ቢሉኝ ምንም አይነት ለሰው ጎቦ የምሰጠው ነገር የለኝም። የሰው ስም እስካላነሳው ድረስ ፊት ለፊት እጋፈጣለሁ እንጂ ለማንም ጎቦ የምሰጥበት ነገር የለኝም። ስለዚህ እሷ የምትቀበለው ያለ ምንም ነገር አይደለም። በቃ ሁሉም ስላወራት ስላቀበሉ ስላሙና አንዴ ይቅርታ ሜሪዬ አንዴ ታውቃለችና አንድ ነገር ያዘችው መረጃ እኮ አለ እናቴ ሰላም እንጃት ኦኬ አንድ ነገር ልንገራችሁ ተኛናት ብትሉኝ ተደማመጡ አንድ አዳምጪኝ ሜሪዬ አንድ ነገር ልንገርሽ በመጀመሪያ ደረጃ ይኸውልሽ ምናልባት አሁን ሳሪ ይሄን ሁሉ ያወራችበት ነገር ያወራችሁ በሎርማሉ ጊዜ ሳራና ሄለን ያወሩ ነበር ይመስለኛል። ሲያወሩ አንድ ነጥብ ስለያዘችባት ብቻ ያችን ምክንያት በማድረግ ነው እኮ እሷ ያችን አንዴ ይሄን ካልነገርሽ ይሄን አወጣብሻለሁ እያለች ያስፈራራቻት እኮ ያችን የመጀመሪያ አንድ ያጠፋቻትን ጥፋት ለመሸፈን ስትል ነው እዚህ ነገር ውስጥ ሁሉ የገባችው ሳራ ማለት ነው። እና ያም አልበቃ ብሏት አንድ አንበሳ 22 አንበሳ ቀጥለ አልበቃ ብሏት 25 አንበሳ ላይ ደረሰች። ገባሻ? በፍቅር ሰዓት ማናሽም ታሚያለሽ እና ማለን ይሄ ሴቶች ደግሞ ብርቃችን አይደለም። ምናልባት ጓደኛ ስለነበረው አንድ ነገር አውርታላት ይሆናል። ያንን ወሬ ግን እሷ ለጥቅሟ አዙራ ሰውን ሁሉ አነካክታ ስላወራች ወይም እኔ አሁን አንቺ ለምትዩ ንግግር ልምጣድሽና ማለት ነው ባታረግ ኖሮ አድርጋለች። ያደረገችው ግን በጣም አንድ ነገር ሊሆን ይችላል። ያ አንድ ነገር ግን ብዙ ዋጋ አስከፈላት። ይሄንን ነው መረዳት ያለብን። እቺ ሴት እንኳን ብትልም እንኳን በጣም ደስ የሚለው ፓርት አንድ ነገር ልንገራችሁ። ሄለን ባደረገችው ነገር ሁሉ ሳራን ማንም የገፋት እንኳን የተናገር ክፉ ቪዲዮ እንኳን የሰራባት እኔ አንድ ቪዲዮ አላየሁም። ሁሉም ዝም ነው ያለው። ለምን? ስለማይገባት ሳራ ማለት ነው። በጣም ትልቅ ሰው ናት። ያኔ በቃ ሁሉንም ነገር ተይውና ትልቅ ሰው ናት። እድሜዋ ራሱ አይፈቅድም እሱ አንቺ እንዲ ለመባባል ገባሽ? እና ሳራን የተናገረ ይሄን ሁሉ ነገር አውርታለች። ሳራ ቪዲዮሷ ተሰምቷል ምናምን አምታለች። ግን ማንም የተቀየማት የተናገረባት ቪዲዮ የሰራባት ሰው እንኳን የለም። ለምን? ትልቅ ሰው ስለሆነች። ሄለን ግን በዛ ልታገኝ የፈለገችው ነገር ነበር፣ አልተሳካላትም። ሲቀጥል አታገኝም መቼም። አሁን ደግሞ ኢንሻአላህ መቀመቅ ወርዳ ኃጢአት የሰራችውን እግዚአብሔር ይቅር ይበለኝ፣ እኔም ኃጢአተኛ ነኝ። ግን አሁን ባደረገችው ነገር ግን የሚገባት ቦታዋን አግኝታለች። እና በፍቅር ሰዓት ብዙ ነገር እንላለን እና ይሄ ትልቅ ነገር አይደለም። ገባሽ? አሁን ስለሆነው ነገር እንጂ አሁን እዛ ጋር ባይኖር ኖሮ ይሄን ሁሉ አትሰጣትም። ኦሬዲ ሰጠቻት ስላለም ነው ይሄን ሁሉ ያደረገችው። ሄለ መስዬ ምን እንዳለ እና ማለም ሳይሆን እኔ አሁን ካማውሽ አንቺን ማሪ አምተሻል ከተባልኩኝ ያልኩሽን አው አታርጅኝም፣ አትቆርጭኝም፣ አትቀቀይኝም አይደል ካልኩኝ አው ብያለሁ። ከይቅርታ የሚበልጥ ነገር የለም። ይቅርታ አላለሁኝ እንጂ አንቺን ያንን ነገር የለም ከሷ እሺ እኔ ከእግዚአብሔር ከፈጣሪ በሷ ብር ለሷ ስለከፈልኩኝ እሸፈናለሁ አልሸፈንም አይደል እንዴ? በቃ እውነቱን ተናግሬ ከምከፍል ለሷ ከሚከፍሉ ልንገርሽ ከሚከፍሉ ያን ያክል ወጭ ከማውጣት አዎ ይሄንን ብያለሁ። ተናገሪ በቃ ይቅርታ። ከይቅርታ የሚበልጥ ማንም ከእግዚአብሔር እሷ ትበልጣለች እንዴ? ከፈጣሪ እሷ ትበልጣለች እንዴ? ማናት? አንድ ተራ ሰው ተቀልሽ በሰላማቸው ጊዜ በፍቅር ነው እህቴ ምናምን እያልሽ የምታወራት ገባሽ? ያቺ ሴትዮ ደግሞ ሙሉ ሰው ያቺ ሴትዮ ደግሞ የነበራት ነገር ስላለ
ምን አለ መሰልሽ ሜሪ ምን አለ መሰልሽ እሷ አንዱ ስህተቷን ለማስተካከል ነው እኮ ይሄ ሁሉ ስህተት ውስጥ የገባቸው። አንዳንድ ሰው ደግሞ በተፈጥሮ ባህሪው በቃ ወይ ይቅርታ መጠየቅ ከእድሜዋም አንፃር ምናምን በቃ እንዲህ ያወራች ላለመባል ይቅርታው መጠየቁ እኮ ቀላል ነበረ ለሷ። ግን እንዲህ እንዳይወጣባት ከፍርሃቷ የተነሳ ነው ለዚህ ደረጃ የደረሰችው። ገባሽ? ትልቅ ሰው ናት እንዳለችው አሁን እሷ ያወራችውን ቢሰማ ምንድነው በቃ ሰው ሁሉ እኔ ላይ ይነሳብኛል ብላ ፈርታ ነው። አንደኛ ቢዝነሷንም ትፈራለች እንዴ እና እኔ ይቅርታ አድርጊልኝ ነው ቢሆን የእሷን ስህተት እኔም ልሳሳተው እችላለሁ ብዬ የማስብ ሰው ነኝ። ምክንያቱም ሰው መጽሐፍ ቅዱስ እንኳን አንዱን ኃጢአት ለመሸፈን ቅዱስ ዳዊት ስንት ወንጀል ነው የሰራው። እንደዛ ማለት ነው። አንዳንድ ሰው በቃ አንዱን ኃጢአቱን አንዱን ስህተቱን ለመሸፈን ብዙ ነገር ይሰራል እና ይሄ ነው የሆነው ሳሪ ላይ እና ግን ደግሞ ምን እንደሆነ ተቀልሽ መስዬ ምን እንደሆነ ተቀልሽ መስዬ ሄለን ትንሽዬ ፍንጭ አግኝታ ተተረትረዋለች። እሷ ገባሻ የሆነች ነገር ካገኘች እሷ በቃ ታስፋፋዋለች በቃ እንጂ ልብ ብለሽ ከሰማሻት እኮ ያን ነገር ደጋግማ 8 ሰዓት ታወራዋለች። ተቀልሻ ይሁንች በዚህ ላይ ደግሞ በአብዛኛው ነገር ራሱ ውሸት በቃ አሁን በስለ ኢሱ እንኳን ብናወራ በጣም ውሸት በቃ ምንም እርግጠኛ ነኝ አንድ ቀን አይተው አታውቅም እኮ ፎቶ ታምጣልኝ አለ እኮ በቃ አንድ ግን ቀናት በቃ ፈልገዋለች መሰለኝ በቃ የሆነ ቦታ ባይታዋለች ፈልገዋለች በቃ ተነስታ እንዲህ ነበር የሌለ ታሪክ እያወራች ሲቀጥል ጤነኛ አትመስለኝም። እውነት አይምሮ ልክ አይደለም እንደዚህ አይነት ሴት ይቅርታ አድርጉልኝ ይሄ በ40 ዓመት የሚመጣ የአይምሮ መዛባት ደርሶባታል እና ይሄ ነው ለዚህ ሁሉ ነገር ያበቃት። እንደ ሙሽራ ልብስ ለብሳ እብድ ቀውስ ናት ሲጀመር። ጤነኛ ብትሆን ራሱ ይሄን አታርግ። ክብር የሚባል ነገር ሴት ልጅ እንደው ስትፈለግ እንጂ እሷ ፈላጊ ስትሆን በጣም አይነፋውም አይበላም። ይሄ አይና ልክ አይደለም በቃ ቢያንስ ወንድ ልጅ ላንቺ ሲለፋ እንጂ ደስ የሚለው እሷ ለፍታ በግድ የሚሆን ነገር አለ እንዴ? የሰዎቹን ትዳር ለማበጣበጥ ያልሄደችበት መንገድ የለም። ግን አንዱ አልተሳካላት ለምን ምንም ነገር ስለሌላት እና በጣም ይሄ የአይምሮ መቃወስ በዚህ እድሜ ሲመጣ በጣም ከፍተኛ አደጋ ላይ ይጥላል እና ሰው ከሷ ቢማር ባይነኝ እኛ መቼም እንድንማር ነው ብዙ ነገር የምናየው። እግዚአብሔር ከእንደዚህ አይነቱ ነገር ይጠብቀን እና በ40 ዓመት መቀወስ ወይም በ50 ዓመት መቀወስ ቀላል ነገር አይደለም። እኔ ስንት ዓመቷም እንደሆነ አላውቅም፣ ግን ያረጋችው ነገር ፌር አይደለም። በሳራ ያደረገችው እኔ በጣም አሞኛል። እኔ በይሱ ያረጋችው አልተሰማኝም። ለምን ወንድ ልጅ ነው አቅም ኖሯል። እች ሴት ግን ትልቅ ሰው ናት፣ ሴት ናት። በጣም በቃ ይሄ እኔ አልተቀበልኩትም እና እንደውም እንዲህ አንበሳ እያስፈራራች እንዲያረጋቻቸው ሁሉ ክስ ሊያነሱባት ይገባል። ሁሉም የሰደበች ቃል ያወጣችሁ ሰው እንደውም ተነሱባት ሁላችሁ ክስ። ቆይ ስሚኝ መስዬ አንበሳ የደቀኑትማ ክስ አያነሱም። ቢቻል ማለት ነው የጋሽ ወርቁ አይተነውን ስም ያስነሱትን ነበር ክስ መመስረት የለባቸው እንጂ አንበሳ የለቀቁትማ እንኳን ክስ ሊመሰርቱ አይደለም ይቅር በይን ነው የሚሉት። ስለዚህ ወደው ፈቅደው ላደረጉት ነገር እሷ ቤት ገፍቶ ጊፍት ሲሰጥ የነበረ ሰው ሁሉ ስለዚህ ያ ሰው መክሰስ አይደለም መናገር አይችልም። ወዶ ፈቅዶ እንደዚህ ፍትል አርጓቸው ነው ሲፈትሉ የነበረው። ስለዚህ ለእንደዚህ አይነት ምንም አይነት አስተያየት ይሰጠዋል በባል በጭራሽ። እያንዳንዳቸው እዛ ጋር ቦታ ያሉ ሰዎች ሁሉም የየራሳቸው አብረው ያቦኩት ሚስጥር አላቸው። በቃ የሆነ መንፈስ አላቸው፣ የርኩስ መንፈስ፣ የገንዘብ መንፈስ አላቸው ሚያው የሚያረጋቸው። ስለዚህ ያ ራሳቸው ሰጥተዋት ለተቸገራውን ስጡ ወይም ለሕክምና ወይም ለተራበ ልብስ ለብሶ ስንት ህመምተኛ አለ ለነዛ እስኪ ዛሬ የመስጠት እንትን ስብስብ ይደረጋል ብትባል እያንዳንዷ አንድ ድንቡሎ አታወጣም። ግን ለወሬ ለሐሜትና ለእንደዚች አይነት ሴት ግን ቆመው ነው የሚያሸረግዱት። ስለዚህ ለታመንገ ለምን አዶና እየሰደበችው ለምን አንበሳ አላወረደም? ጃኒ እየሰደበቻት ለምን አንበሳ አላወረደችም? እውነት እስኪ እንናገር። መንገድ ላይ የተቸገሩትን አንስተው የሚያሳድጉት ግን ይዋረዳሉ፣ ይረገጣሉ፣ ይሰደባሉ። አዶናይ ግን የሁሉም ሃይማኖት ሲነሳ ብድግ ብሎ የሚረዳሊ ነው፣ ዘር ሃይማኖት ሳይለይ። ግን በትንሽ ምንም ባላደረገው ነገር አንፎሎ እያደረጉ ነው ያነሱት። የተቸገሩትን የሚረዳ የተራቡትን ስጣይ ሲሉት የሚሰጥ ለአይን ለሌለው ብርሃን እንዲኖረው በእግራቸው ለሚሄዱ ስንት ነገር አድርጓል አዶናይ። እስኪ
አዶናይ እንደዛ ስትረግጠው ጃኒ እንደዛ ስትረግጣት አንበሳ ሄዳል ሊያሾ ስሟን ስትጠራት ነው አንበሳው ያረጋችሁ። እና ታዲያ እስኪ ሊያሾ ገና ስሟን ሊያ ኪዱ ስትላቸው እነ ጢንቸሎቹ ጢንቸላቸውን ነው የለቀቁት። እሺ እነዚህ አይነት ሰዎች የተቸገረ የሚረዱት ግን 24 ሰዓት ፎቶዋቸው ሲዘቀዘቅ ሲረገጡ ነው የሚሉት። ሄለንን ማን የሰደባት? ማን የረገጣል? ጊፍት ነው ሲረግጣት የነበረው እንጂ ሰው አልነበረም ሲረግጣት የነበረው ሄለንን። ጊፍት ግን ረግጧታል። ዶላር ሲረግጣት ነበር፣ ሰው ግን አልረገጣትም። ለምን እንወሻሻለን? እውነት ከሆነ ሄለንን ጊፍት ነው ሲኮረኩማት የነበረው እንጂ የሰው ቃላት አልኮረኮማትም። ስለዚህ ማናቸውም ቢሆኑ እዛ ጋር ያሉት ሁሉ እያንዳንዱ ሄዘር ይሄ ምናምን የሚሉት ሁሉ ውሸት ነው። ለጥቅማቸው ብቻ ነው የሚያፏጩት። ልንገራችሁ እናንተ እኛ እዚህ ያለነው ሰዎች ታብታብ አርጉ በጎቹ ፍየሎቹ እየተባሉ ብቻ ታብታብ ፍየልና በግ እየተባለ ታብታብ ታረጋለች። እኔ አንድ ጌመር ቤት እጄ ታብታብ አላረግላትም። እዛ በጓን ሄዳ ታብታብ ያርግላት። አንድ አበባ አልሰጥም፣ አንድ አበባ አልለምንም። ምድረ ቁሪም ናቸው። ግን እዛ ጋር ጥሩ የሚያረግ ሰው እስኪ ያዶናይን በሰከንዱት እስኪ ጥሩ ነገር ከፍ ሲል የሆነ ሰርቶ ለተቸገረ ከመንገድ ላይ ኒስትሮ የሚጠርጉትን ስላነሳ በያንዬ ርዕሱን ወደ ሌላ ቦታ እየወሰድሽ ነው። ስለ አዶናይ ልታወሪ ነው ወይስ ስለ ነጭ? አይ ወደ ሌላ እንሂድ። ርዕሱን አታስቀይሪው ማሪ። ኦኬ ማስቀየር ሳይሆን ሄለንን በጊፍት ያሳደጋችኋት። ስለ ሄለን ሂጂባት። ሄለን ላይ ብቻ ፎከስ አድርገሽ ሂጂባት። ስለዚህ አልኩሽ እኮ ሄለን ጊፍት እየተሰጣት ዶላር እየተሰጣት እየቆርጠረች ቁጭ ብላ እያጣጣመች ቅጠሏን እንደ ጅርጅሯን እየበላች ሆዷን እየሞላች ታሳርባለች። ስለዚህ ምንም ስተት አለባት ቢባል የለም። የሚሰጧት ሰዎች እኔ አንድ ሐሳብ ካንቺ ጋር የምጋራው ምን እንደሆነ ታውቂያለሽ ሜሮን? አንበሳ ያወረዱላት እነሱ ናቸው። ብልግናዋን ደግፈዋት እዚህ እንድትደርስ ያደረጓት። ኦኬ የነሱም እጅ አለበት። እዚህ እንድትደርስ ልቧን እንዲያብጥ እዚህ እንድትደርስ ያደረጓት እነሱም ጭምር ናቸው። በዚህ ሐሳብ እኔ እንትንልሻለሁ። እኔ ምን ነው ኮሚኒቲ እኮ ለሌላው ይቀል ሳይሆን በቃ ማንም ሰው ለሱ አንድ አበባ ለተሳዳቢ ሰው አንድ አበባ አይደለም አንዲት ነገር መስጠት የሚገርምሽ እኮ ሜሪ እሷ ራሱ እኮ ይገርማታል። ይሄናል ፓወር አለኝ እንዴ እኮ ነው የምትለው። እነሱ ሲላታ አበባ ምናምን ትታዘባቸዋለች እኮ ፓወር ይናል ነው እንዴ እኮ ያለች እኮ ነው። በጣም ነው የምትታዘባቸው። ጋይዝ ልብ ካላችሁ እየሞለጨቻቸው እየሰደረቻቸው አንበሳ ይወርዱላት። ያሾ አንበሳውን ለቀቀችላት። በቃ አፌን ዘጋች። ሊያሾማ መች በክብር ትጠራታለች። ኮሶ እኮ ነው የምትላት። ኮሶ በቃ አፌን ዘጋሽኝ ማን የነገረሽ አለቻት። ግን ለዘጋቻት ምን አለች መሰለሽ? ምን እንደነሰቀለሽ አይሰጡም በቃ። ስለዚህ ምን እንደነሰ ተቀየሽ አንበሳው ተጨራርቀን ደጋረገቻቸው። አዜብ በተራው እስኪ ያኔ በርዬ እኔ አንድ ነገር ማለት እፈልጋለሁ። አሁን ጋሼ መንገዱን አሳይቷቸዋል። ኦኬ እስከዛሬ መንገዱን የማያውቁ ከሆነ ስማቸው የጠፋ ሚዲያ ላይ ለምሳሌ እንደ ኢሳያስ አይነቱ ኦኬ እዛ የነበረ ሰው ነው። ኢሌጋልም ቢሆን አገሪቷን ያውቃል፣ ቋንቋውን ያውቃል፣ ምንን ያውቃል። ኦኬ ኢትዮጵያ ውስጥ ኖርዌይ ኤምባሲ ገብቶ ክስ ሊከፍትባት ይገባል። እቺ ሴትዮ ክስ ከተደራረበባት ዲፖርቱን ላይ ያደርሳል። ኦኬ በሚዲያ ሰው ላይ ስም ማጥፋት እንዲህ ደረጃ መድረሷን በጣም በእኛ ዘንድ ይሄን ያህል እንትን መፍጠሯን ቢያውቁ የዚህ ሀገር መንግስት ዲፖርት ድረስ ኦኬ ሊያደርሳል። አሁን የተቀጣችው 1 ሚሊዮን ሴፋ ምንም ኦልሞስት $2000 አይደለ? በጣም ትንሽ ብር ናት። እሷ ከምታገኘው አንበሳ ጋር ከገባላት አንበሳ በጣም ትንሽ ብር ናት። ግን አንድ ደግሞ የሰማሁት እንትን ውሳኔ እስከ 3ኛ አካል ድረስ ኦኬ 3ኛ አካል ማለት እሷ ገስ ላይ እየገቡ ህግ እናቃለን ሎን የአውሮፓን ህግ እናቃለን የኖርዌይን ህግ እናቃለን እያሉ ከእሷ ጋር አብረው እያዘጠዘጡ ሰውን የሚዘረጥጡ ሰዎች ጭምር በዚህ ክስ ላይ አፋቸውን እንዳይከፍቱ ተደርገዋል። ኦኬ ስለዚህ እያንዳንዶቻችሁ በተለያየ አይደርሱብኝም ብላ አይደለ አውሮፓ ያለውን አትነካም፣ ግን ራቅ ያለውን ትጨፈጭፋለች። ኤምባሲ አለ በየሀገራችሁ በየምትኖሩበት ሀገር
በየምትኖርበት ሀገር እየሄዳችሁ ኢንፎርም አድርጉ። እቺ ሴትዮ ክሪሚናሏ በቁጥር እየበዛ ሲመጣ የኖርዌይ መንግስት የሚያደርገውን ያደርጋል። ኦኬ ግን አሁን ጋሽ ሩቃይታ ነው መንገዱን አሳይቷቸዋል። በእሷ ስማችሁ እየተጠራ ፎቶአችሁ እየተለጠፈ ድምጻችሁ ቪዲዮ እየተሰራባችሁ ስትዘረጥጡ የነበረ ስትሰደቡ የነበረ ለራሳችሁ ክብር ካላችሁ ሌትስ ዱ ኢት አድርጉት። በምትኖሩበት ሀገር ኤምባሲ ቪዲዮ አላችሁ፣ ፎቶ አላችሁ፣ ሁሉ ነገር አላችሁ። ስለዚህ እቺ ሴትዮ ስሜን እያጠፋችሁ ነው ብላችሁ ብቻ ጥቆማ ክስ አስገቡ። ከዛ የሀገሩ መንግስት ስራውን ይስራ። ኦኬ በጣም የታዘብኳት ነገር ምን እንደሆነ ታውቃላችሁ? በየሚዲያው ስለ መሀሌት ሌባዋ ሲወራ፣ ስለ ሳጂ ሲወራ እሷ አታወራም። ለምን? እዛ አካባቢ እንደሆነች ሳጂ ስለምታውቅ ብትቀጠቅጣትና የሆነ ነገር ቢፈጠር ትከሰኛለች ብላ ስለምታስብ ትላንትና ራሱ ስታሞጋግሳት ነበር። ጭራሽ በተጠራሽበት ቤት ገብተሽ የማብራራት እንትን የለብሽም ምናምን ነገር ስትላት ነበር። ዋዳዝሜ ምን ማለት ነው? ሩቅ ያሉትን ነው እየመረጠች የምትመታው። ጋይስ ልጅቷ በጣም ትፈራለች። ስለ ህጉ በተለይ ደግሞ የኖርዌይ ህግ እንደምትሰሙት ሆኖ ነዋሪዎቹም ሲያብራሩ እንደሰማ ነው ፖፑሌሽኑ በጣም ትንሽ ስለሆነ ህጉ የጠበቀ ነው ምናምን ኮፒሊንግ ሼር እያደረጋችሁ ኦኬ። ስለዚህ ህጉ የጠበቀ ከሆነ ለህዝቡ ጥንቃቄ ለህዝቡ ሴፍ ለመሆን ምናምን